ቦምቦ ክላት ዩቲዩብ እንዴት ናችሁ? ኢትስ ቦይ ሮባ ነኝ። እንግዲህ ዛሬ የሆነች አጠር ያለች ቪዲዮ ይኖረኛል። እሷም ቪዲዮ የምትሆነው ምንድነው አዲስ አበባ ውስጥ ነው፣ ከተማ ውስጥ ነው። ግን ታውቃላችሁ በኮሪደር ልማት ከተዋቡ ቦታዎች አንዱ ነው እና እዛሽ ቦታ ላይ ሄጄ ያለችዋን ሞመንት እና ያለችዋን ሁሉንም ነገር ነው ማሳያችሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መጨረሻ ላይ ቦታዋን እንግዲህ ፏ ባለች መልኩ አስቀምጥላችኋለሁ። መታችሁ ታዩታላችሁ። Yeah, like a conjuring brother swinging doors. Never pressed about no hoe boy, you can have it if it's smoke. He the tightest flex and probably know that. እንግዲህ ፋሚሊ ቦታው እዛ ጋር ነው ያለው። ብዙ ወርቀትም የለውም። እዛው ቦታው ጋር ስንደርስ እንግዲህ ያለውን ሞመንት ምናምን አሳያችኋለሁ። በጣም አሪፍ ቦታ ነው ማለት ደስ የምትል ቦታ ናት። ተመችታኛለች። ምክንያቱም ሆነ አይደል ቀልባችሁ ምናምን ይስባል ምናምን እና ኮሪደር ልማቱ በዚህ አጋጣሚ ይያል እንግዲህ እዛችሁ ሄደን እናያለን ምናምን ነገር ሁሉንም ነው የማሳያችሁ። ግን ይሄን የማሳያችሁ በምክንያት ነው፣ መታችሁ እንድትጎበኙ ነው። እኔ ያለውን ነገር የማሳያችሁ መታችሁ እንድታዩት ምናምን ነውና ይመቻችሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ አደራችሁ። እንግዲህ ፋሚሊያስ መግቢያው እንደምታዩት በዚህ በኩል ነው። በዚህ በኩል እንሄዳለን። እንግዲህ ያው እንደምታዩት እየደረስን ነው፣ ደርሰናል እና አሳያችኋለሁ። ያለውን እንዳለ ነገር አሳያችኋለሁ። መግቢያው ነው አሳያችሁ። እስኪ መግቢያው እንደዚህ ደረጃው ምናምን ነው። እንግዲህ ቅድም ያልኳችሁ ቦታ ይሄ ነው። እዚህ ጋር ምንድን ሀይቅ ወንዝ ታምራ አይ ነው አርቲፊሻል ቆንጆ ቦታ ነው። እዚህ ጋር ወንዝ ምናምን አለ። የሆነች ነገር ላሳያችሁ። ያስፈራል አያስፈራም? እስቲ እናንተ ማየታችሁ ተነግሩኛላችሁ። ኑ አብራችሁ ነይ ማርያም ወለቀው ልሻገረው ጋይስ አሁን 9ኛው ሰዓት ልሻገረው ሮባ ውድቅ ቢያስ አልፋ አረበና ዞር በልልኝ እንካ ጋይስ እንግዲህ እንደምታዩት ያው አታክልት እንግዲህ አሪፍ ቦታ ነው እንዳልኳችሁ። እዚህ ቦታ ላይ በምን አይነት ታይም ነው መምጣት ያለብን ብላችሁ ካሰባችሁ ደግሞ እኔ እንደ ሀሳብ በቃ ከ10 እስከ ምናምን ባለው ከዛ በኋላ ባሉት ሰዓታቶች ብትመጡ ሞር ተመራጭ ነው። ምክንያቱም ፀሐይ ምናምን ስላለ እንዳይረብሻችሁ ፀሐዩ ጥላ በሆነበት ታይም ላይ ብትመጡ አሪፍ ነው። በተለይ ከፍቅረኛችሁ ጋር ኑ እመክራለሁ። ለምን ዋሻለሁ? እመክራለሁ። ከፍቅረኛ ጋር ኑ ችግር የለም ትቀበላለች። አዲስ አበባ ተቀባይ ናት ሁሉ እና ይመቻችሁ። ቆዩ። እንግዲህ ጋይስ እንደምታዩት እኔ ብቻ አይደለሁም ቮላዩ ዛሬ ብሎግ የምሰራው እኔ ብቻ አይደለሁም። ማደጋ ኦ ማይ ጋድ ኮካ ኮላ እሷም ቭሎጓን እየሰራች ነው። አብረን ነው የምንበለጽገው። ይመቻችሁ። ቦታውን ተዝናኑበትና በመሀል ደግሞ እየመጣሁ አዝናናችኋለሁ በወሬም በምን ይመቻችሁ። እንግዲህ ጋይስ እዚህ ጋር እንደምትመለከቱት የኢትዮጵያና ጣሊያን ምናምን ነገር ባንዲራ አለ። እዚህ ጋር ግድቢውን ሜቢ ግድብ ነው እንግዲህ እና እዚህ ጋር ደግሞ ገበሬ ከነ ላሞቹ ከነ በሬው አለ። በሬውንም ወድጄዋለሁ፣ ገበሬውንም ወድጄዋለሁ።
በሬ ከነገበሬው ማለት ይሄ ነው። ከነገበሬው ማለት እዚህ ጋር ያለው ነገር ነው። በጣም ነው ደስ የሚለው። ማርያም ኢትዮጵያ very nice። አስገባ በትልቁ ገበሬው እስቲ ከነገበሬው ገበሬው ግባ። የሥራ ስምምነት ነው። በሬው እዚህ ጋር አለ። በሬው ደግሞ እዚህ ጋር እስከነ ምንድነው የሚባለው ቀንበር እናንተ ነው አልተዘጋጀም። እናርስበታለን። ያው የኢትዮጵያና የጣሊያን ባንዲራ ያውላችሁ ስምምነት መሰለኝ እና ይመቻችሁ። እያያችሁት እንዳላችሁ ከሆነ እንግዲህ ያው ላይትም አለው ባይዘው ማታ ላይ የሚያደምቀው ላይቱ ነውና ላይትም አለው እና አሪፍ ቦታ ናት። ወዳጅነታችንን እንግዲህ ማስመስከሪያ የሚሆን ነገር ይመስለኛል። ያው ታዲያ ከኢትዮጵያ This country ዋው ካንትሪ እና ይመቻችሁ። አብራችሁን ቆዩ ጋይስ። አሁን አረንጓዴ ቦታ ላይ ደርሰናል። ማለት ተፈጥሮ ሆኖ ትንሽ ሰው ሰራሽ ነገር ጣል ያለበት ይዛት እንደዚህ ለማሳመር ምናምን ነገር ተጠቅሟል እና እስካሁን ቪዲዮን ብቻዬን ነበር ሳወራም ስለግራችሁ የነበረው። አሁን ብሎጉን ጨርሳለሁ። እንግዲህ አብሮኝ ከኔ ጋር ይውላል። እንግዲህ ጆቫኒ ሰላም ዮሐንስ እንዴት ነህ? ዛሬ ብሎግ እንዴት ነበር? አሪፍ ነበር። ስኮንጆስ የነበረን ቆይታ በጣም አሪፍ ነው። ቦታው እንዴት አገኘ? ቦታው እንግዲህ እንደዚህ አግኝቷል። አንቺ በማታ ይሻላል በቀን ማርያም ለማን ተገደለ ማለት ኢላ ምንድነው የሚያወራው? እንበልና እንግዲህ እናሳያቸው ይሻላል። ባይ ዘ ዌይ ጋይስ እንደኔ የኳስ አፍቃሪ ከሆናችሁ ጥበብ አለኝ ብለህ የምታስቡን እናና ፍትሳል አለች ቆንጆ ፍትሳል እንዳታስብ። ጥበብ አለኝ ብለህ ታስባለህ? እንዳታስብ። ግን ኳስ መጫወት ያማራችሁ ካለ ጸጥታው ይማርካል። ያው ፍትሳሏን እንግዲህ እንደምታዩት ነው። አሪፍ ፍትሳል አርሳል። ፍትሳል ደግሞ ማለት ነው ሮቤል አጭር ሜዳ አራት አንድ ነው የሚቻለው። ባይዘው ፍትሳል ብዙም ስለ ኳስ እውቀቱ የላችሁ አብራት እና ይኸው እንደምታዩት ፍትሳል መግባት ይቻላል። መግባት ክልክል ነው። ለምንድን ነው ክልክልነቱ? እንግዲህ ጋይስ እኮ አስፈቅሪያ ምናምን ነው ጋይስ። እንግዲህ እንደምታዩት እኛ በፀሐይ ስለመጣን ትንሽ አረፍ እያልን ነው። በቃ ከ10 ሰዓት በኋላ ነው ያልኳችሁ። ፀሐይ ላይ አረፍማችሁ ብዬ ነው። ከተመቻችሁ መምጣት ትችላላችሁ። ለፎቶ ምናምን ነገር አሪፍ ይመስላል እና መታችሁ ተዝናኑ። ይሄ ደግሞ አንቺ ዝም ብሎ እኮ አይደለም። እንግዲህ ጋይስ ትንሽ ለጤንነት ስፖርት ጠቃሚ ሮጥ ብለናል። እንግዲህ እንግዲህ ጋይስ እዚህ ጋር አረንጓዴ ቦታ ነው እንዳልኳችሁ። ጸጥ ያለ ቦታ በጣም ጸጥ ያለ ማለት ጸጥ ነው እና እዚህ ማጥናት ትችላላችሁ። ብዙ ነገሮችን ማለት ትችላላችሁ እና እዚህ ቦታ መጣት ትችላላችሁ። Hold up. Wait a minute. ራሳችሁ ማዳመጥ ነው። ራበኝ
በዚህ አጋጣሚ ዘፈን እንደምታስገባበት ስላወቁ ኢቦንጎ ነይ የቲክቶክ ነይ ኢቦንጎ ገባኝ። ጠይቀ ያንተ ዩቲዩብ አይደለም እንግዲህ ጋይስ የሆነች ነገር ላሳያችሁ ነው አሁን ፈልገው ታያችሁ አይታያችሁ አላውቅም። ወደዛሽ ጋር ከታያችሁ ቆንጅዬ ትያለች። ቆንጅዬ አስፈሪ አርቲፊሻል ኢንተለጀንስ የምር ጠፋብኝ አለ እና እዛ ጋር ሄደን ያለውን ቫይብ እናያለን። መሮጥ ካለብን እንሮጣለን፣ መራመድ ካለብን እንራመዳለን። እንደው የምንሆን እንግዲህ ቦታው ጋር ደርሰናል። በጣም እንዳሰብኩት አይደለም፣ ረጅም ነው። ታምራ ረጅም ነው የሰጠው ረጅም ነው በጣም እና እስኪ መሞከር እንዳለብንና እንደሌለብን እናያለን። እንሻገረው ወይስ አንሻገረው? አልሻገረው እናያለን። አብራችሁ እንግዲህ የሚቻለው 100 ሰዎች አንተ የት አለ 100 ሰው? እስቲ ልክፈተው ጋይስ። እንግዲህ እዚህ ጋር የሚቻለው ስንት ነው? 100 ሰው እና እኛ 200 ሰው ለብቻችን እንዳናነቃንቀው ከማን ሩጥ ታምራት ብለሽ ገብርኤል ነው ጋይስ። ያው ርቀቱን እያያችሁት ተመችቶኛል። ማርያምን ወንጪ ያለው ያህል እየተሰማኝ ነው። ሰው ግን ይደበራል። ወንጪ ሄድኩ ምናምን አይልላል። እዚህ እየመጣ መች አውቄው ይሄን ጉዱ። ዮሐንስ ግን አንተ ተመችቶሻል? ታምራት በጣም እስቲ ያለሽ ነገር ንገሪኝ። ባይ ዘ ዌይ እንደዚህ አይነት የሆነ አድቬንቸር ነገር በጣም ነው እኔ እስከሆነ ቪዲዮ ላይ አልገባላችሁ ነበር እና እኔ በብዛት የምወደው አድቬንቸር ነገር ስለሆነ እንደዚህ አይነት የሆነ ደስ የሚል ነገር በጣም ይመቸኛል እና ተከተሉ ላስጎብኛችሁ። ይሄ ስንት ሜትር መሰላችሁ? ሮቤት ስንት ሜትር ነበር? 200 ሜትር አይደል? 200 ይሆናል። 200 ሜትር በሩጫ ነበር ያሰብነው ግን ባዛል እና የመሮጥ እንትን የለንም። ሄይ ተከታተሉ በጣም ላስጎብኛችሁ። ይሄ ከዚህ በፊት ሰፈሩ ባይዘው እንትን ይባላል Life is good. Life is good. Who did? God did. ማርያም የምር ሩቅ ነው። ትንሽ ናት። ያቺ ታየ ያኪራት ያት ታየች። ድንጋዩ ጋር ታያችሁ ማርያም ዳክ
ተከተሉ ጋይስ። አቺ እዚህ ላይ ፋይው አለው ነው ባንወርድም እዚህ ጋር አንወርድም ግን እስከሆነ ካሜራማናችን ቀይረን እስኪ ካሜራ እስቲ አምጣ። እኔ ደግሞ ትንሽ ባለ ዩቲዩበር ይቅረጻችሁ እስቲ። ጆቫኒ እንዴት አየው? እኔ ፈርቻለሁ እባክህ። ታሙላላ የምር ጋይስ እንግዲህ ይኸው እንደምታዩት አሪፍ ቦታ ነው ማለት በቃ ጸጥ ያለች ቦታ ናት ምናምን ነገርና ተመችቶኛል። ማርያም በጣም ኢትዮጵያ እየተለወጠች ነው። በጣም በቃ እንደዚህ አይነት ጸጥ ያለ ቦታ መታችሁ ራሳችሁን ማዳመጥ በጣም ብዙ ነገር ማድረግ ይቻላል ባይነኝ እንደኔ ይሄን የመሰለ ቦታ መታችሁ ጎብኙ ለማለት ያክል ነው። ድልድዩ ራሱ በጣም ረዥም ነው። ባይዘው ድልድዩ የርዝመቱን ላሳያችሁ ብዬ ነው እኔ ያልገባሁት፣ ለዛ ነው በጣም ረዥም ነው እና በዛውም ላሳያችሁ ያለውን ቫይብ ብዬ በጣም ያምራል። ከዚህ በኋላ ጫካ ነው፣ ሴፍቲው የተጠበቀ ጫካ ነው። ባይዘው ኖርማል ጫካ እንዳይመስላችሁ። መሀል ላይ ቆመዋል። እንግዲህ ያሉበትን ርቀት እያያችሁት ነው። ይሄ ነው ድልድዩ። በቃ ከዚህ ጀምረን ያው እዛ ጥግ ረጅም እናችን ቫይብ መታችሁ ያት ለማለት ያክል ነው። ይመቻችሁ፣ አብራችሁ ቆዩ። እንግዲህ ጋይስ የዛሬው ዴይ ብሎጋችን ይሄን ይመስል ነበር። አሪፍ ቦታ እንግዲህ ያሳያችሁ ይመስለኛል። ምክንያቱም ጸጥ ያለ ቦታ ነው ምናምን ነገር እንዳልኳችሁ በማታ ብመጡ ተመራጭ ነው። እንደኔ በማታ ብመጡ ተመራጭ ነው። ማታ ስላችሁ ከ10 ምናምን በቃ ፀሐዩ ከበረደ በኋላ ብመጡ አሪፍ። እቺን የመሰለች የወንጪ መሰለኛ ታምራት የወንጪ ድልድይ የመሰለች ቦታ አለች እና እዚህ ቦታ መታችሁ እንግዲህ ያለውን ሞመንት ምናምን ነገር ማየት ትችላላችሁ። ቦታው እንግዲህ ፈረንሳይ ለጋ ሲሆን ወደ አዌ መውረጃው ጋር አለ ማለት ነው። እዛ መታችሁ አሪፍ ጊዜ ማሳለፍ ትችላላችሁ። በዚሁ አጋጣሚ ሪስፔክት ካሜራማን ታምራት አለሙ አይደለ? ታምራት አለሙ አመሰግናለሁ። በዛው መንገዱ እንዲቀርባችሁ ከፈለጋችሁ በቤላ በኩል በታችኛው በኩል አስጥቷል ኮሪደር ልማቷን ተከትላችሁ ትመጡ ታገኛላችሁ። በዚሁ አጋጣሚ የዩቲዩብ አካውንቴን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ኮሜንትም በዛው አድርጉልኝ። ይመቻችሁ።